ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እድል ነኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። የቪዲዮ ሀሳብ የሚሆነው እህቴ ትመጣለች። ምንድነው መሰላችሁ ጠዋት ከፋዘር ጋር በአንዳንድ ጉዳዮች ላይ ተጣልተን ነበርና አልተግባባንም፣ ተጋጭተን ነበር በጣም በኃይለኛው። ስንነጋገር የነበረውም ጥሩ አልነበረም እና በቃ ከፍቶኝ ነበረ፣ በጣም አልቅሼ ነበረ ምናምን። ከዛ በኋላ ያው አባቴ ነው ብቻውን ያኖረን ያሳደገን እና ስለዚህ ማንም የለም ሌላ ሰው። ስለዚህ ምን እላታለሁኝ እህቴን ጠዋት ስላወራን ባለው ሁኔታ ላይ ጠዋት አውርተናልና አሁን ደግሞ በቃ እኔ ከዚህ ልወጣ ነው እና ልሄድ ነው እላታለሁኝ። ምን እንደምትል አላውቅም። ያው የት ነው የምትሄጂው ምናምን ነው የምትለኝ። ስለዚህ እኔ ተከራይቼ መኖር እችላለሁኝ፣ ስራ አለኝ፣ ተቀጥሬያለሁኝ እና በቃ እወጣለሁኝ ከዚህ ቤት እወጣለሁኝ እላታለሁ። ምክንያቱም ስደውልለትም ስልክ አላነሳ ብሎኛል ምናምን እላታለሁ። ከዛ በኋላ እሷ የምትለውን አብረን እናያለን። ሌትስ ጎ። አሁን አይ ቲንክ ትንሽ ቆይታ ትመጣለች መሰለኝ። እዛኛው ቤት ናት። በሆነ ኬዝ መምጣቱ አይቀርም። ሻንጣ ነው። ከየት ነው የመጣው? የራሴ ሻንጣ ነው። ለምን እዚህ ምን ሊሰራ መጣ? ይዤው ልሄድ ነው። የት ነው ይዘሽ የምትሄጂው? ምክንያቱም ጠዋት አወራን አይደለ? ጠዋት ስናወራ ያው ከታዴ ጋር እንጣላን ነግሬሻለሁ። በአንዳንድ ጉዳዮች እንዳልተግባባ ምናምን አውርተናል። ስለዚህ እኔ ደግሞ መሄድ እፈልጋለሁ። ኦልሬዲ ዛሬ ጓደኛዬ ጋር አድራለሁ፣ ነገ ቤት እንፈልግና ቤት እገባለሁ። ምን ማለት ነው እንደዛ? እሱ ስለተናገረሽ ነው የምትወጪው? አዎ ስለተናገረኝ ነው የምወጣው። ምክንያቱም እኔ ኖርማሊ ከተመረኩ ራሱ አሁን 3ኛ ዓመቴ ነው። ምናልባት እዚህ መቀመጤም ደብሯችሁ ሊሆን ስለሚችል መሄድ ነው የምፈልገው። እንደዛማ አይሆንም። ሲጀመር ዝም ብሎ ከቤት መውጣት አለ እንዴ? እሱ ስለተናገረሽ? እኔ እንግዲህ የተሰማኝ እንደዛ ነው። በቃ እኔ ሲጀመር እኔ ቤት ተከራይቼ እኮ መኖር እችላለሁ። ደሞዝ አለኝ፣ በቂ ደሞዝ ነው ያለኝ። ስለዚህ ተከራይቼ መኖር የምችል አይነት ሰው ነኝ። ቢሆንም አባቴ ስለተናገረሽ ቤት ለቀሽ መውጣት አይጠበቅብሽም። ከሱ ጋር ማውራት አለብሽ። ሳታወሪ እንዴት ነው ከቤት የምትወጪው? አላውቅም፣ ብቻ ግን እኔ እንደዛ ነው እየተሰማኝ ያለው። አረ እንደዛማ አይሆንም። አንቺ የተናገረኝን ጠዋት ነገርኩሽ አይደል እንዴ? ያንን ሁላ እሱ ሲወርድብኝ እንዴት ነው አንቺ ራሱ እንዴት ነው እየተሰማሽ ያለው? ያ ሁላ ሲናገረኝ እንደዛ ቢናገርሽ ታዲያ ለይናገር ሲጀመር አግባብ ነው? ኖርማሊ አግባብ ነው? እሱ የተናገረበት መንገድ ትክክል ነው? እና አይደለም መናገር መማታትም ራሱ አለብሽ ካጠፋሽ። አሁን ስንት ዓመቴ ነው? እኔ በዚህ እድሜ ነው የምመጣው? እንዴት ነው ካጠፋሽ ራሱ ግዴታ ነው መማታት አለብሽ። ሲጀመር ደግሞ የጠዋቱ ራሱ ጥፋት አይደለም፣ በቃ ትክክልም አይደለም እሱ ራሱ። እንደውም ሲመጣ ጭራ ይቅርታ መጠየቅ አለብሽ። ለምንድን ነው ይቅርታ የምጠይቀው? ሲጀመር ምን አድርጌው? ቤት ለቀሽ ሲጀመር እሺ፣ እንደዛም ቢሆን ራሱ ማለት ነው እሱ ካልተቀየመ ካላኮረፈ ማለት ነው ጠዋት ላይ ስደውልለት ኦልሬዲ አሁን የለም አይደለ? ስለዚህ ስደውልለት አትሊስት ስልክ ማንሳት ነበረበት፣ ስልክ አያነሳም። ስለዚህ እሱ አኩርፏል ማለት ነው እኮ። እሱ ስለተናደደ ይሆናል። አንቺ ደግሞ ይቅርታ መጠየቅ አለብሽ ልጅ ስለሆነ። ቀልደኛ። እኔ ሲጀመር እኮ አሁን አንቺ ስታስቢው ቤት ተከራይቼ መኖር እችላለሁ አልችልም? ትችያለሽ፣ ግን ከቤት ዝም ብለሽ የምትወጪበት ምንም አይነት ምክንያት የለም። ምንም ምክንያት ምንም ሌላ ያሰብሽው ነገር ከሌለ ምን ላስብ እችላለሁ? አንቺ ደግሞ እንዴ! እና ዝም ብሎ ከቤት መውጣት አለ? በቃ እኔ አልፈልግም። አይሆንም። በቃ ይሄ መጨቃጨቅ ምናምን ሳልችቶኛል። ሲጀመር በዚህ እድሜ ደግሞ መጨቃጨቅ አልፈልግም። ኧረ አይሆንም እንደዚህ ሲጀመር። እስከ ዛሬ ድረስ ያወራነው የተጨቃጨቅነው ኢትስ ሞር ዛን ኢናፍ ማለት በቂ ከበቂ በላይ ነው። ብዙን ያወራነው ብዙን የተጨቃጨቅነው ምናምን። ስለዚህ እኔ መኖር እችላለሁ እኮ በቃ ያው አባት ስለሆነ ኦልሬዲ አሁን እናንተ ሌላ ነገር አስቡ አይደለም እሱ የተናገረው። ያው መናገር ያለበትን ነው ደግሞ የተናገረው። ግን እኔ በቃ አላውቅም። እኔ ብቻ መሄድ ነው የምፈልገው። ኧረ አይሆንም ሲጀመር አትሄጂም። እኔ አላውቅም፣ ብቻ ግን ብሄድ በጣም ነው ደስ የሚለኝ። ኧረ አትሄጂም። አላውቅም
እኔ የሰው ጭቅጭቅ መስማትም አልፈልግም ምናምን እኔ እንጃ ብቻ። ሲቀጥል ደግሞ አሁን እማም ስለሌለች ምናምን አላቅም እሷ መቼ እንደምትመለስ ምናምን አናቅም። ግን እኔ እስከዛሬ ድረስ ራሱ ይሄ ማለት አላቅም ሳዝን ምናምን ስከፋ ምናምን የምናግረው ሰው የለም። ኦልሬዲ ላንቺ ነው የምነግርሽ ምናምን እና ጠዋት ግን በቃ እስካላገባሽ ድረስ ከቤት መውጣታችሁ አንድ ሰው ሳገባማ ራሴ መውጣት የሚችለው ከዛ በኋላ መውጣት አይችልም። ሳገባማ ራሴ አስቤበት እወጣለሁ። ግን አሁን ከዛ በፊት መውጣት አይቻልም። ሲጀመር ሴት ልጅም መውጣት የለባትም። እኔ አላውቅም ብቻ ግን እኔ መሄድ ነው የምፈልገው። ኧረ አይሆንም፣ አትሄጂም። ሲጀመር ማታ ሲመጣ ይቅርታ ጠይቀሽ ተስማምታችሁ ነው እንጂ እንደዚህ ምን ይችላል። ግን ይሄ በጣም ከባድ ነው። ሲጀመር እውነት ለመናገር እኔ መርሳት አልቻልኩም። ምክንያቱም አሁን ጠዋት የተናገረበት መንገድ ትክክል አይደለም። እኔን እንደዛ ማለት በዛ ልክ እኔን መቆጣቱ ምንም አልታየኝም ሁላ በቃ ትክክል አይደለም ብዬ ነው እያሰብኩ ያለው። በቃ እሱ ያለውን ነገር እናስረዳውና እሱ ይረዳሽ። ዋናው አንቺ ይቅርታ ማድረግሽ። እኔ ግን ማለት ሁሌ ስለምንጨቃጨቅ ስለምንጣላ ምናምን እንደዛ ይሆናል ብዬ ነበር ያሰብኩት። ምክንያቱም ሁል ጊዜ እንጣላለን እንጨቃጨቃለን። ሰው ከዛ በኋላ ስራም ከሄደ ምናምን ስደውልለት አንስቶ ያወራኛል። ዛሬ ግን ስደውልለትም ስልኩን ማያነሳም። ኦልሬዲ 2 ጊዜ ደወልኩለት ምናምን ዘጋው ስልኩንና ያው ስራ ስለበዛበትም ይሆናል እንጂ አላነሳው እንደዚህ አይነት ነገር እንኳን ምን አላውቅም። ብቻ ግን እኔ መሄድ ነው የምፈልገው። አራት ሄጅም አይሆንም ከሱ ጋር ሳታወሩም አትሄጂም። እኔ ብቻ እንደዛ እየተሰማኝ ነው። ሲቀጥል እኔ ምንም እኮ አይከብደኝም ሲጀመር። አንቺ አሁን ምኑ ነው ያሳሰበሽ? ማለት እኔ ብቻ ላይከብድሽ ይችላል፣ ግን ከቤት መውጣት የለብሽም። እሱ ስለተናገረሽ ለምን ትወጫለሽ? መውጣት ካለብሽ ደህና በሆናችሁ ጊዜ ነው እንጂ ስለተናገረሽ ከቤት መውጣት የለብሽም። ብቻ እንደዛ እየተሰማኝ ነው። የማውቀው ታሪክ ነው የለም። እንደዛ ይሆን ይሄን ያህል ጊዜ ማለት ሁሌ ስንጣላ ምናምን ትንሽ ቆይቶ ምናምን እንነጋገራለን። አሁን ግን ኦልሬዲ ዛሬ እሑድ ነው። ስለዚህ አትሊስት ማናገሩ እኔ እንጃ አልታየኝም። ያው ስራ ስለበዛበት ይሆናል። ያው ሲመጣ እንግዲህ እናወራዋለን። እኔ ከቻልሽ እኔ ከቻልሽ ብትነግሪልኝ ደስ ይለኛል። ማለት ንገሪውና እኔ ብሄድ ደስ ይለኛል። አይ ተጣጣችሁ እንድትሄጂ አልፈልግም። ንገሪው በቃ ተስማምታችሁ እንድትኖሩ ነው የምፈልገው። እንደዛ ሳይሆን በቃ ንገሪው። ማለት የምትነግሪው ምንድነው? ስልክ ደውላልህ ነበረ አታነሳም። ስለዚህ ሄዳለች። ማን ጋር ነው ካለሽ ጓደኛዋ ጋር ሄዳ ነው በይው። ያቃታል ደግሞ ሳይመጣ ከዚህ ቤት አትወጪ። መሄድም ካለብሽ ከሱ ጋር ተነጋግራችሁ እንጂ ሳትነጋገር አትወጪ። አንቺ እኮ አልተረዳሽኝም። አንቺ የምር እኔን ተረድተሽኝ ቢሆን ኖሮ እንደዛ አትይም ነበር። አንቺ እኔን እየተረዳሽኝ አይደለም። ተረድቼሻለሁ እና አባት ስለሆነ አይደል እንዴ ተናገረሽ? አንቺን እኮ ተናግሮሽ ስለማያውቅ ነው። አንቺ እንደቆጥቶሽ ተሳድቦሽ ምናምን ስለማያውቅ ቢሳደበኝም ዝም ነው የምለው። አትይም። እንደኔ እንደዛ ቢቆጣሽ ኖሮ አትይም ነበር። አባትሽ እኮ ነው እና ማን ይናገርሻል? እሱ ካልተናገረሽ። አይ እሱ በጣም እና ስለተናገረሽ ቤት ለቀሽ ነው አንቺ መውጣት ያለብሽ። እኔ ኦልሬዲ መኖር እየቻልኩኝ ለምንድን ነው እንደዚህ አይነት ነገሮችን ማስተናገድ የምችለው? አንቺ ራሱ እንዴት ነው የምታስቢው? እኔ መኖር እየቻልኩኝ በራሴ መቆም እየቻልኩኝ ለምንድን ነው ኦልሬዲ አሁን እኮ ብንራራቅ የመነፋፈቁ ነገር ይኖራል ምናምን ተከባብርሽ ነው የምትኖረው። አሁን አንድ ላይ ስለሆነን አይደለ እየጣላን ያለ ተስማምታችሁ እንጂ ስትሄዱ ደስ የሚለው ተጣልታችሁ ብትሄዱ ልትነፋፈቁ አትችሉም። እንደዛ ደግሞ አይሆንም። ምን አላውቅም። ታውቂያለሽ ሌላ መንገዶችም አሉ ግን ኦልሬዲ ቤተሰብ ያውቃቸው የተሻለ ነው ብዬ እንጂ እኔ መሄድ ፈልጋለሁ። እንደዛ አይሆንም። አትሄጂም እኔ አላውቅም። ብቻ ግን እኔ ለማንኛውም አሁን ይሄንን ልነግርሽ የፈለኩት አንቺ እንድታውቂው ብቻ ሳይሆን ጀስት እሱ ከጠየቀሽ ኦልሬዲ ልብሴን አዘጋጅቻለሁ። ብዙ ነገር ማለት
ማድረግ ስለቻልሽ ብቻ ከቤት መውጣት ነው በቃ አንቺ አላማ። አረ እንደዚህ አይሆንም። ሳትነጋገሩ ከሱ ጋር ሆነ ከሷ ጋር ከቤት አትወጪ። በቃ አሁን እኮ ለአንቺ ማስረዳሽ ምንድነው መሰለኝ፣ ለአንቺ እያስረዳሁሽ አይደለም ማለት አንቺን ፈቃድ እየጠየኩሽ ሳይሆን እኔ በቃ መሄድ እፈልጋለሁ እኮ መሄድ ካለብሽም ከፈለግሽም ያው ከሱ ጋር ሳትስማሚ መውጣት አይጠበቅብሽም። አትወጪም ሲጀመር አራት ሄጅም አልሰማሽም ምን